የቤት ሰራተኛ እንጀራ እየጋገረች ስለነበረ እኔ ደግሞ ቤቱን በማጽዳት ላግዛት ብዬ እንደምታዩት አልጋዬን በማንጠፍ ነበረ የጀመርኩት ልጄን ትምህርት ቤት ከሸኘኝ በኋላ ማለት ነው። እስቲ ስለ ትዳር አንዳንድ ነገሮችን እናውራ። እኔ ስለ ትዳር ሳስብ አንድ ነገር አይምሮ ውስጥ ሁል ጊዜ ይመላለሳል። ማለቴ ይሄ የኔ አስተሳሰብ ሊሆን ይችላል፣ ግን ትዳር ላይ የኔ የሚባል ህይወት እስከሌለና ሁለት የተለያዩ ሰዎች አንድ ህይወትን ለመምራት አንድ ላይ እስከተጣመሩ ድረስ ሁለቱም ደስተኛ መሆን አለባቸው ብዬ አምናለሁ። ትዳር አንዱ እየተጎዳ አንዱ እየከፋው አንዱ መኖር እያስጠላው አንዱ ደግሞ እንደፈለገ የራሱን ህይወት የሚኖርበት ነው ብዬ አላስብም። ምክንያቱም ሁለታችንም የራሳችንን የግል ህይወት ትተን መጣመሩ አንድ ላይ መሆኑና ህይወትን በጋራ መምራቱ ይሻለናል፣ ብዙ ነገርም ያቀልልናል ብለን እስከጀመርነው ድረስ ህይወት መክበድ የለበትም። ለአንዱ ደስተኛ ለአንዱ ደግሞ ሀዘን መሆን የለበትም ብዬ ነው የማስበው። በጣም ብዙ ትዳር ውስጥ የማየው ነገር አንዱ ይጎዳል፣ አንዱ ደግሞ እንደፈለገ ሆኖ ማለት ነው ይኖራል። እና እኔ በተለይ በጣም ሴቶች በዚህ ብዙ ሰፈር ሲያደርጉ ያለው እና እኔ መሆን የለበትም ብዬ ከማስባቸው ነገሮች አንዱ ትዳር ሁለታችሁም ደስተኛ የምትሆኑበት ነው እንጂ ለአንዱ እስር ቤት ለአንዱ ደግሞ ህይወቱን እንደፈለገ የሚኖርበት ነው ብዬ አላስብም። እናንተስ እስቲ ስለ ትዳር ምን ታስባላችሁ? እኔ ሁሉም ነገር ፌር ቢሆን ባይ ነኝ። ሁሉ ጊዜ ደስተኛ መሆንና ሁሉም ነገር የተሟላ ላይሆን ይችላል፣ ግን አንዱ በደከመው ሰዓት አንዱ እያበረታው፣ አንዱ ደስተኛ ሲሆን ደግሞ አንዱን ደስተኛ ለማድረግ፣ አንዱ ሲያዘን አንዱ እየተደጋገፈ በሀዘንም በደስታም ሰዓት እየተደጋገፉ የአንዱ ያንዱን ጎዶሎ እየሞላ የሚቀጥል ነገር ነው እንጂ አንዱ ብቻ የበላይነትን ይዞ መኖር አለበት ብዬ እማምን ሰው አይደለሁም። እንደዚህ የምታደርጉ እንደዚህ የምትኖሩ ሴቶችም እውነት ነው የምላችሁ ህይወታችሁን መወሰን አለባችሁ። ምክንያቱም እኔ እዚህ ምድር ላይ አንዴ ነው የምንኖረው ብዬ ነው ማስበው። ስለዚህ ሁል ጊዜ አንዴ እንደሚኖር ሰው ደግሞ ማድረግ ያለብንን ነገሮች ህይወትን ኖረን ነው ማለፍ ያለብን ብዬ አስባለሁ። እና ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቤቴን አጽድቼ ጨረስኩኝ፣ ዳቦዬን አብክቼ ነበር እሱን እየጋገርኩኝ። የሰራቸውን ወጦች ደግሞ እንደዚህ ለጾም መፍቻ የሚሆን ዳቦዬም ደረሰ እዚህ ጋር እንደዚህ በሚመስል ሁኔታ አቀራረብኩኝ። ቤቴን ጽድት አድርጌ ደስ የሚል ቀን አሳልፍ ያለው። እናንተም ኮፒ ሊንክ፣ ሼር፣ ፌቨራይት፣ ሪፖስት አድርጉ እና ፎሎ ማድረግ ደግሞ እየረሳችሁ ነው አትርሱ ባይ